ሳቅስኪ ትዛት በለኝ ልጄ ባክህ አትናፍቅ የእናት ፍቅር የተለየ ያብራቅፋይ እንደምን ሳቅስኪ ትዛት በለኝ ልጄ ባክህ አትናፍቅ የእናት ፍቅር የተለየ ያብራቅፋይ እንደምን ሳቅስኪ ትዛት በለኝ ልጄ ባክህ አትናፍቀኝ የእናት ፍቅር የተለየ ያብራቅፋይ እንደምን ሰላም አባቴ አስቸግረ ማለትም ከቦረና ነበር የመጣነው እሺ ማለትም ባለቤቴ ጠላኝ ሄዳ ልጁን ማሳደግበት መንገድ አጥቼ ወደዚህ ከተማ የመጣሁት የሚረዳኝ ሰው ካለ አይዞህ አባና ግባና እሺ እንደምን አለ ምን ሆነ ነው አባቴ ማለትም ያቢሉ ቦረና ነው የምንኖርና መስተዳድሩ በሰልባጭ ስራ ነበር ከዚህ በፊት ወይተር ነበርኩኝ ያ በሰልባጭ ስራ አልተሳካልኝም በቃ ሁለት የተበላው መስተዳድሩ በዛ ስራ ነበር እሺ ከባለቤቴ ጋር በብር ማጣት የተነሳ ለመግባባት መጣን ትንሳኤን አብረን አሳልፈን ደግሞ ትንሳኤ ጥላኝ ሄደች ማለትም ቤተሰብ ያሉት እሷ ወደ ሚዛን አካባቢ ነው ሚዛን ቴፒ እኔ ቤተሰብ የለኝም ማለትም እናትም አባትም የለኝም ምሰራው ስራ ያው መስተንግዶ ነበር መስተንግዶ ደግሞ እሱ እንጂ ምንም አልመቻለኝ ሸንኮራም ጀመርኩኝ እየላጥኩ መሸጥ ይሮራጣል እኔ ያለሁበት ከተማ ደግሞ ሞተረኛና ባጃጅ ይበዛል ዲስትሮም ጀመርኩ በቃ ምንም አልሳካ ሲለኝ ግራ ሲገባኝ ወደዚህ መጣሁኝ በቃ ከኔ የተሻሉ ሰዎች ካሉ ልጄን ማለትም ማስቀምጥበት ቦታ የለም በቃ ልጄን ማሳደግበት መንገድ ነው የምፈልገው እንደኔ አይነት ተጣፋንታ እንዳይደርሰው ማለት ነው እኔ በማር እንደዚህ ህይወት አይገጥመኝም እና አሁን ሰው በተክርስቲያን ለማመስገን ሲሄድን ለመለመን ነው የሚሄደው መተው ለመተው ይስጥኛል ግን ያ ነገር እስከመቼ እንደዚህ ለምንኩ ነው በቃ የሆነ ቁጭ ብዬ ልጄን ያሳድግ ማሳድግበት በቃ ኬጂ መግቢያው ሰዓት እየደረሰ ነው በቃ ስራ መስራት ይችላልና እድሜ ገና ነው ሰው መርዳት ይችላል በቃ ይሄን ይያለ እንደኔ አይነት ጣፋንታ እንዳይደርስ በቃ ሚረዳኝ ሰው ካለ ብዬ ነው ወደ አዲስ አበባ የመጣሁት አይዞህ አባ ተልክስ ነው ማለት አይዞህ ቀስ በቀስ ቤታችን ውስጥ ያለው ፍቅር እየቀዘቀዘ መጣ አብረን እያደረን እንዘጋጋለን ወላ አመት በዓል አብረን አሳለፍን ዳግም ትንሳኤ ወር ነው ሲል እሷ ማክሰኞ ዕለት ስልኳን ሳትይዝ ሙሉ አልባሳቷን ሳትይዝ የ6 ወር እርጉዝ ናት እንደወጣች ቀረች እስከ ሀገረ ማርያም ኬላ ድረስ በምልክት ፎቶዋ ስለነበረኝ በፎቶዋ እጄ ፈልጊያታለሁ ላገኛት አልቻልኩም የቤተሰቧ ስልክ አላቀውም ቤተሰቧ ወደ ሚዛን ቴፒ ነው እኔ ደግሞ ልጁን በቃ ማስቀምጥበት የሆነ ለልጁ ኃላፊነት ሊወዝልኝ የሚችል ቤተሰብ የለኝም በቃ ለዛ ሲባል ያለኝ አማራጭ ልጄን እኔ ራሴ ማሳደግ ነው ልጄን ለማሳደግ ደግሞ የሆነ ደና ሰው ያስፈልገኛል ማለትም ስራ ሊያሰራኝ የሚችል ሰው ለዛም ስለ ወደዚህ የመጣሁት ከሷ ጋር ያለኝ ግንኙነት ነው ከሄደ ጀምሮ እስከ ዛሬ ድረስ አልደወለችልኝም ማን ነው ስሙ ማሪቱ ሐሰን ሰይድ እሺ ያሉበት አካባቢ ፍራፍሬ አለና የሆነ ሙዝም ጎመንም አለ የሆነች ፍራፍሬ ቤት መከፍትበት በቃ ሊስትሮም ሸንኮራም ጀምሬ ነበር አስፋልት ዳር ነው ያ የሚሰራውና በቃ ልጄ በመሮጥ አልቻልኩትም አንዲ ወርቃል አሁን ሰውነቱ እንዳለ ቁስል ነው የሚወርቅበት ማለትም እየተሳቀቅኩ ነው የሚሰራው በቃ የሆነች ቤት ትንሽ የቤት ዛቤት ርካሹ ተከራይቼ ፍራፍሬውን በቃ ማንጎንም ሙዙንም እየተረከብኩኝ ከዛቹ እየበላንኛ ራሳችን በቃ የሶፊት ማላይበት መንገድ በቃ እየሰራው ላሳድገው ፈልጋለሁ በቃ ላስተምረው የኔ ጣፋንታ እንዳይደርስ በቃ እዚህ የመጣሁት ያን ሊያርግልኝ የሚችል ሰው ካለ ለምንና ልጠይቅ ነው የመጣሁት ወደዚህ በቃ ልጅ ያላችሁ
በእግዚአብሔርና በመድኃኒዓለም ይዣቸዋለሁ። ይሄ ልጅ እኔ ጣፋንታ እንዳይሰው ላሳድግበት የምችለው በቃ እየሰራው ነው። ካልሰራው ደግሞ እየለመንኩ ማሳደግ አልፈልግም። በቃ ስራ ያስፈልገኛል እና ስራ የምሰራበት መንገድ ፍጠሩልኝ ነው የምለው። በቃ አመሰግናለሁ። እናትነት ከባድ ነው። እኔ ብቻዬን አልቻልኩኝም። በቃ ወደዚህ ይላል ፍላጎቱ ይጨምራል። ማታ ማታ ይነሳል፣ እናቴን ይለኛል እና ምንም በቃ በእግዚአብሔር በድንግል ማርያም በቃ ሰላም በሰላበት መንገድ ፍጠሩና ላሳድገው። ይሄን ምንም ነው አይዞህ አባባ ማርያም በቃ እግዚአብሔር አታልቅስ። እዚህ ነበር እኔ ባላደራው ባላለውና እንዳጋጣሚ ሆኖም እንደዚህ ሰዎችን ማገዝ ሰዎች የሚልኩኝን አደራ አደርሳለሁና በጣም ዛሬ በህይወት የእውነት ነው የምነግርህ ስላገኘው በጣም ነው ደስ የሚለኝ። የእውነት ደግሞ ብዙ ሰዎች ያግዟል ያስባለሁ። አንተ በጣም ጀግና አባት ነህ፣ ጎበዝ አባት ነህ። ልጅህን እናቱ ጥላው ብትሄድም አንተ ግን አልተውከውምና በጣም ጀግና አባት ነህ ለኔ እና ሰዎች እንደዚህ አደራ አድርስ እያሉ ይልኩኛልና ዛሬም የማርያም ፋሚሊ ይባላሉ የማርያም ፋሚሊ ይባላሉና እቺ ነገር አድርስ ብለው ልከውኛል። ይሄ 5000 ብር ነው። እሺ እግዚአብሔር ይስጥልኝ ማርያም ይስጥልኝ። አሜን። ከዛ በተጨማሪ ደግሞ ራሳቸው ሌላ 5000 ብር ነው። በድምሩ አንድ ላይ 10000 ብር ነው። እነሱን አመስግናቸው። ታይዞ በማርያም አታልቅስ በእግዚአብሔር ድንግል ማርያም ጨምራችሁ ትስጣችሁ። አሜን። ድንግል ማርያም ታማልዳችሁ። አሜን። ድንግል ማርያም ተጠብቃችሁ። አመሰግናለሁ በላባ ችግር የለውም። አመሰግናለሁ። ሁሉም ነገር ያልፋል። እሺ አንተንም መድኃኒዓለም ይባርክህ። ተናክብረን ስላናገርከን ፈጣሪ ጨምሮና ጨማምሮ ይስጥርሚና ጤና ይስጥር። አሜን። እናመሰግናለን። አሜን። እግዚአብሔር ይስጥከ ከማለት ውጭ ሌላ ምንም ቃላት የለምና ፈጣሪ ይስጥር። አሜን። ስልክ ቁጥር አለ አለኛው ስንት ነው ንገረኝ አንተን ስልክ 09 እሺ 40 68 14 62 እሺ በቃ ምንም ችግር የለም። አይዞህ ፈጣሪ ከእናንተ ጋር ይሁን። እሺ ቻው። እወድሃለሁ። እሺ አባቴ እወድሃለሁ። እሺ እሺ ቻው አባቴ አይዞን። እሺ